يقول الله تعالى ولله على الناس حج البيت من استطاع إليه سبيلا ያለንበት ወር የሐጅ ወራቶች ናቸው። ሐጅ አላህ Subhanahu Wa Ta'ala በሙስሊሞች ላይ ግዴታ አድርጎታል። ولله على الناس حج البيت من استطاع إليه سبيلا الله Subhanahu Wa Ta'ala በሰዎች ላይ አላህ Subhanahu Wa Ta'ala ሐጅን ግዴታ አድርጎታል። ወደዛ ሄደው ሐጅ ማድረግ የሚችሉ ይላል። በሚችሉት ላይ አላህ Subhanahu Wa Ta'ala ግዴታ አድርጓል ማለት ነው። ሐጅ ግዴታ ከሚሆንባቸው ዋነኛው መስፈርት ምንድነው? መቻል ነው፣ አቅሙ መኖር ነው። ይህም ሁለት አይነት ነው። የመጀመሪያው ገንዘብ ነው። ሰውየው ገንዘብ ያለው ከሆነ ይህም ገንዘቡ ሐጅ ሄዶ ደርሶ መልስ የሚችልለትና እንደዚሁም ደግሞ ለቤተሰቡ ሄዶ እስኪመለስ ድረስ የሚበቃቸውና ከመጣም በኋላ ራሱን ኑሮን ሊያስኬድበት የሚችል አቅም ካለው ሐጅ ግዴታ ይሆንበታል ማለት ነው። ሌላ ሁለተኛው የአቅም ችሎታ ነው። ሰውየው ጤነኛ ሆኖ ሐጅ ሄዶ የሐጅ ዒባዳዎችን፣ አምልኮችን፣ መናሲኮችን ማድረግ የሚችል ከሆነ ሐጅ ግዴታ ይሆንበታል ማለት ነው። ገንዘቡ ካለው ከቤተሰቡ ከዕዳ ውጪ የሆነ ተጨማሪ የሆነ ገንዘብ ኖሮት እንደዚሁ ደግሞ ሐጅ ሄዶ ለማድረግ አቅሙ ካለው ጉልበቱ ካለው ታማሚ ካልሆነ ወይም ደግሞ ሽማግሌ ካልሆነ አቅሙ ካለው ሐጅ ግዴታ ይሆንበታል ማለት ነው። ሴት ከሆነች ግን ከዚህ በተጨማሪ ማህረም ሊኖራት ይገባል ማለት ነው። ብዙ ሰዎች እዚህ ላይ ነው የሚዘናጉት። አቅሙ አላቸው፣ ገንዘቡ አላቸው፣ ሐጅ አድርገው መምጣት ይችላሉ። ገንዘቡ ተቀምጧል። ነገር ግን ሐጅ ማድረግ ማለት ገንዘብን ማባከን፣ ሐጅ ማድረግ ማለት ወደ ያልተፈለገ ነገር ማውጣት አድርገው የሚያስቡ አሉ። ሐጅ አላህ Subhanahu Wa Ta'ala ግዴታ መሆኑን ይረሳሉ። ለተለያዩ ነገራቶች በመቶ ሺህ የሚቆጠር ገንዘብ፣ በሚሊዮን የሚቆጠር ገንዘብ ያወጣሉ ለዱንያ ማለት ነው። ነገር ግን በጣም የሚያሳዝነው ይህን ሁሉ አመት ገንዘቡን ሲያከማች ኖሮ ግን አንድ ጊዜ ሐጅ አላደረገም። አላህ የወፈቃቸው ለራሳቸው ሐጅ አድርገው ሐጀተል ኢስላም ሐጅ አድርገው ከዛም በኋላ ለራሳቸው ሌሎችን ያስደርጋሉ ማለት ነው። ስለዚህ ሐጅ አቅሙ ያላቸው ገንዘቡ ያላቸው ግዴታ ነው፣ ይጠየቁበታል ማለት ነው። አላህ Subhanahu Wa Ta'ala አቅሙ ሰጥቶን ከሚያደርጉት ከሚቀበላቸው ያድርገን። ሰላም ወበረካቱ።